በተቻለህ መጠን ጸጋህን ወይም ኒዕማህን ኦንላይን ላይ አትለጥፍ። አይን ሐቅ ነው፣ ክፉ አይን እውነት ነው። የተሰጠህን በረከት ወይም ጸጋ ኒዕማ በኢንተርኔት ላይ ማጋራት ወይም መለጠፍ ተገቢ አይደለም። ምክንያቱም ክፉ አይን ወይም አይን ሐቅ ነውና። አዎ ስለ ክፉ አይን የሚናገረው ዘገባ በእስልምና አስተምህሮት ውስጥ ተቀባይነት ያለው ሶሒህና ትልቅ ቦታ የሚሰጠው ሐዲስ ነው። የሐዲስ መንፈሳዊ ተጽዕኖችን እውነት መሆናቸውንና ሙእሚን በአላህ ጥበቃ ሊሻ እንደሚገባው ማስታወሻ ነው። ከኢብን አባስ ረዲየላሁ ዐንሁ ተይዞ እንደተላለፈው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል: አልዐይኑ ሐቁን ወለው ካነ ሸይኡን ሰበቀል ቀድረ ሰበቀትሁል ዐይኑ ወኢዘ ስተግሲልቱም ፈግሲሉህ። አይን መጥፎ አይን እውነት ነው። አንድ ነገር ቀድርን ወይም የአላህን ውሳኔ የሚቀድም ነገር ቢኖር ኖሮ አይን ትቀድመው ነበር። መታጠብን በተጠየቃችሁ ጊዜ ታጠቡ፣ ለመጥፎ አይን መድኃኒት ይሆናልና ብለዋል። ክፉ አይን አካላዊ ጉዳት አልፎም ተርፎም ሞት ያስከትላል። ክፉ አይን ሰውን ወደ መቃብር፣ ግመልን ደግሞ ወደ ማብሰያ ድስት ያስገባል። ክፉ አይን ከቀናተኛው ወይም ከአድናቂው ሰው ነፍስ የሚወረወር መንፈሳዊ እይታ ተደርጎ ይወሰዳል። የጤና መታወክ፣ የሀብት መጥፋት ወይም ሞት ሊያስከትል ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ከሳቸው ኡማ ወይም ሕዝብ አብዛኞቹ የሚሞቱት ከአላህ ውሳኔ በኋላ በክፉ አይን ምክንያት እንደሆነ ተናግረዋል። ጉዳቱ ቀናተኛው አውቆም ሆነ ሳያውቅ ሊያደርሰው ይችላል። እስልምና ከክፉ አይን ጥበቃ የምናደርግባቸውንና የምንፈወስባቸውን ልዩ ዘዴዎችን ያስተምረናል። ሙእሚን የመጨረሻ መጠጊያው ሁል ጊዜም ወደ አላህ መሆኑን ያጎላል። ቁርአን ላይ እንደተጠቀሰው ሙስሊሞች ከምቀኛም ክፋት በተመቀኘም ጊዜ እጠበቃለሁ በል ይላል ሱረቱል ፈለቅ። ሙእሚኖች ከአላህ ዘንድ መጠጊያን እንዲፈልጉ ታዘዋል። ነቢያችን ሰለላሁ ዐለይሂ ወሰለም ራስንና ሌሎችን ከክፉ አይን ለመጠበቅ የተወሰኑ ዘዴዎችን አስተምረውናል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል: ከእናንተ መካከል በራሱ በወንድሙ ወይም በንብረቱ ላይ የሚያስደስተውን ነገር ያየ ሰው ለሱ በረከትን ይለምን፣ ምክንያቱም ክፉ አይን እውነት ነው። ኢብን ማጃህ። የሚያደንቁትን ነገር በራሱ ወይም በሌሎች ላይ ሲመለከቱ አላሁመ ባሪክ፣ አላህ ይባርከው ወይም ማሻአላህ ማለት ይገባል። የመጨረሻዎቹን ሁለት ምዕራፎች የሆኑትን ሱረቱል ፈለቅና ሱረቱ አናስ አልሙዓዊዘተይን በተለየ ሁኔታ ይጠቀሙ ነበር። ሌላው የጠዋትና ማታ አስካር እና ዱዓዎችን መደበኛ የህይወት አካላችን ልናደርግ ይገባናል። ክፉ አይን በእስልምና እውነት ነው። ነገር ግን ሙእሚን ሁል ጊዜም ከአላህ ዘንድ ጥበቃን በመፈለግ የታዘዘውን ዱዓዎችን እና ሩቂያዎችን በመጠቀም ራሱን መጠበቅ ይችላል። አላህ ይጠብቀን።